እኔ ምን ምትለፈልፉ ምሰማችሁ? እኔ እኮ የአዲስ አበባ ልጅ ነኝ። አንተ ኮመንት ስለጻፍክ ምናደድ፣ እኔ አንተ ኮመንት ስለጻፍ ማዳምጥ የሚመስልና ደግሞ ትምቸከችከው በደንብ ደብዳቤ ጻፍ ምሰማ። እኔ መስማይ ጥጥ እኮ የሆንኩ ሰው ነኝ። እኔ ስለ ሰው ልጅ ፍቅር ነው ማለቅ ሰው። እኔ ውስጥ የሚሰማኝ ነገር ሲኖር ነው ማለቅ ሰው። ያ ስሜት ምንድን ነው? የሰው ፍቅር፣ የማህበረሰቡን ስብና ካወቅ፣ ማን እንደሆነ ካወቅ፣ ሰው ሲጫወትበት ስታይ ውስጥ ያለው ፍቅር ነው የሚያስለቅስ። እናንተ በምትጽፉ ኮመንት እንኳን ልናድድ በጣም ነው ምስቅባችሁ። ጭንቅላታችሁ ምን ያህል ደንቆሮ እንደሆነ አይቼ ነው ማልፋችሁ እንጂ እኔ ላይ እኮ እኔን ለማስጠላት እነ ዮዳ ብረዳ ላይ ተቀን ይሰራሉ። እኔ ጀርመን ያለችው ማነው ያቺ ማነው ስሟን አላውቀውም። ሄለን ሾ ነው ሄለን ሾ የምትባል ደንቆሮ የጻን ልጅ የት ሀገር እንደሆነ ምንድን ያለችው ሀረር ነው የት ሀገር ነው ሆኖ የሰራውን አውጥታ እሷን የሰደብኩትን እዮዳ ቆርጦ የዴዚን እናሰደበቻት ብሎ አውጥቶ የዴዚ እናት ደንቆሮ አይደለችም። አንተ እንዳልከው ጉራጌና ብላ አውጥታል። ጉራጌም ትሁን አማራም ትሁን ጉራጌም አማራም ለእኔ ደሴም ስብዕና ነው ያለው ብዬ ነው የማምነው። የአማራ እናት በርቻ የምታውቅ የአማራ አባቶች በርቻ የሚያውቁ ናቸው፣ የሰው ስብዕና ያላቸው። ለዚህ ነው ዘረኝነት ውስጥ ጠልቀው መግባት ያቀታቸው የአማራ ልጆች። ቢኮዝ ስብዕናቸው የተሰሩበት ቀላል ነገር አይደለም። በአንዴ ዘለው ዘረኝነት ውስጥ ገብተው አንድ መሆን ያቃታቸው አማራ ሲሰራ ከስር ስብዕናው ከባድ ስለሆነ ነው። በአንዴ መውረድ አቅቷቸው ነው ይሄ ሁሉ ችግር ውስጥ የገቡት እንጂ ስብዕናው ከባድ ባይሆን ኖሮ ዘረኝነት ምንም ለነሱ አይከብድም ነበረ፣ ምንም የማያለያያቸው ስለሌለ። ስለዚህ ጉራጌም ሆነች አንተ እንደምትላት አማራ የዴዚ እናት የሚጠቅማትን ምክር ነው የመከርኳት። በዚህ ዘመን ልጅ ይዘሽ አታድኝም። ሶሻል ሚዲያ ላይ ወጥተሽ ልጅሽን እንደዚህ ከምትረጊ በውስጥ ጨርሽ፣ ልጅሽን ልቀቂያት፣ የትም አትሄድም። እንደው ከልክለሽን ልጅ አታድኝም፣ ልቀቂ ነው ያልኳት። የሰደብኩት እቺ ሄለን ሾ ነው ምናምን የምትባል ደንቆሮ ልጁን ዘረኛ ነው ብላ የሄደችበት ርቀት ትክክል ስላልሆነው እሱ የልጅ የዴዚን እናት ካጠፋች ሞልጫት እዘረጥጣት ምን አባት አመጣለሁ? እኔ ማንንም አልፈራም። መቀጥቀጥ ካለባት የዴዚ እናት ቀጠቅጣት። ምን አባ ልታመጣ? ካጠፋች ማንንም አባቱ የመናገር መብት አለ። ሚዲያ ላይ እስከመጣች ድረስ ከቤቷ ውስጄ አልረገጥኳትም፣ ረግጣት አለሁ። ካጠፋች ማንንም ባጠፋበት ልክ ይረገጣል። ሚዲያ ላይ ወጥታ የዴዚ እናት እራሷ መጣች፣ በተናገረችው ልክ መሆን ያለበትን እንደ እናት፣ እኔም እናት ነኝ፣ የእሷ እድሜ ልጅ አድርሻለሁ። ዮኒ ማኛ ቢያወራ ልጆቹ ገና ህፃናቶች ናቸው። እኔ ባወራ በእሷ ጥግ ልክ ልጅ አለኝ። ልጅ ከምን ተነስቶ የቱ ጋር እንደሚፈነዱ የቱ ጋር እንደሚፈልጉ ሄጄበታለሁ። የሚጠቅማትን ነግሬያታለሁ። ከጠቀማት ትጠየቅ ትናገር ብዬ ነው ያልኩት። ለሌላ ሰው የተናገርኩትን ለዴዚ እናት እንደተናገር ስላወጣ እኔ ልንገር የኔን እንዴት ልበል 10% የኔን ያህል የኢትዮጵያ ህዝብ ቢወድ ጥሩ ነበር። ግን አንድም የሚወድ ሰው የለም። እኔን ልታስጠላ በሃይማኖት በምናምን የምናገረውን ብታቀናብር የኢትዮጵያ ህዝብ እኔ ያለ ምክንያት እንደማልናገር ጠንቅቆ ያውቃል። ሙሉ የኢትዮጵያ ህዝብ ከዳር እስከ ዳር ከጥግ እስከ ጥግ አራቱም ማዕዘን ሄጄ የሚጠላኝ አላገኝም። ምክንያታዊ እንደሆንኩ ጠንቅቆ ያውቃሉ። ኦርቶዶክስ እንዲተናገረች ዴዚ እንዳን ኤቭሪዴይ ለጥፍ አዶን ጊቨሽት እንዳንተ አይነት አጋስስ የሰው በሰው ጥላቻ የሰከረ ደንቆሮ እኔ አንተ ምንም ነገር ስለኔ ስታወራ ብትል ጉዳይ አይደለም። ገባ? በልጅቷን ጭንቅላቷን እንዳትነካ ራሷን እንዳታጠፋ ልቀቂያት ብያታለሁ። ከገባት ትልቀቃት፣ ካልገባት ለምን ተያይዘው ገደል አይገቡ? ምን አገባኝ? እኔ የኔ ኃላፊነት መናገር ነው። የኔ ኃላፊነት
በምን እንደተወጣሁት ልጄን እንድታቅ ነው። ልቀቂያት ነው ያልኳት። ዳሴት አለቅም ካለች ምን አገባኝ እኔ በእሷ ልጅ እንደፈለገች ታርጋት። እኔ እንደ ኃላፊነት እንደሚሰማት እናት መሆን ያለበትን ነግሬያታለሁ። አንተ ከዚህ ከዛ እያባዳ ብትለጥፍ እኔ ጉዳይ አይደለም። ደግ አደረገ። ገንዘቧንም ከወደደው የትኛው ሚሊዮነርነቷን ነው? ገንዘቧን ነው ዴዚ የሚወዳት ምናምን። አንተ የምታሰበው እሱ በገንዘብ ስለሰከራችሁ ደግ አረገ። በምንም ይውደዳት በምንም ልጅቷ ወደዋለች። ዋናው ኢማጂኔሽኑ ልጅቷ ወደዋለች። ስለዚህ እናቷንም አትሰማም፣ እኛንም አትሰማም። መስሚያዋ ጥጥ ነው። ትናንት አያችሁ አይደለ? አብረው ተያይዘው እንትና ቤት መጥተው አትሰማም። ወደዋለች። እኔ በመክራት ነገርኳችሁ። የሚፈልጉትን ስጧቸው። ልጄ አውትሳይድ ዩኒቨርሲቲ አትሂጂ፣ እዛ ብትሄጂ ላይፍ ይከብድሻል፣ እዚሁኛ አልኳት። ኖ ማሚ ሞች ይገኛለሁ አለች። ለቀቋት፣ ሄደች። 6 ወር ሳትሞላ እኔ እናቷ ለምን እንደከለከልኳት አወቀችው። ሄዳ እዚህ ልብሷ ታጥባላት። በ18 ዓመቷን ፀጉሯን አጥቤ ነው ልጄን ያሳደግኳት። መቀመጫ የገዛሁት ለሷ ነው። አስቀምጬ ፀጉሯን በ15 ቀን አንዴ ቅቤ ቀብቼ ነው ያሳደግኳት ልጄን። እምቢ አለች። ዩኒቨርሲቲ ልግባ ብላ እምቢ አለች። እዚህ አለ ኮርሱ እዚሁ ሰጂ ነው አለች። ታውኳት። አየችው ሄዳ። የእናት ቤትና የራስ ቤት አንድ አይደለም። ካላዩ ታያምኑ። ሁሉን ነገር ራሷ ማድረግ ስትችል ለውጡን ሲያውቁት ራሳቸው አድሚን ያደርጋሉ። ግን የዛኔ እምቢ ብለህ ብትለቃት ብላ ፖሊስ ጠርታ ነው የምትወጣው። ስለዚህ ልጅን ለገንዘብ ይውደዳት፣ እናንተ እንደምሉ ለፈለገ ነገር ይውደዳት፣ እሱን አምላክ ነው የሚያውቀው። ግን ወደዋለች። ቲና ራሷ ፋይንዳው ስታደርግ 1 ዓመትም ትሁን 2 ዓመት የሚቆይ ለትዳር ካልሆናት ልጅቷ ጭንቅላት አላት። ራሷ ነው ብላ የራሷን ኑሮ መኖሪያ ጊዜ ነው። የራሷን ቤት ይዛ መኖሪያ ጊዜ ነው። እናቷ ቤት የምትቀመጥበት ሰዓት አይደለም። ትልቀቃት። ልጁንም ወደደችው አልወደደችውም ዴዚ የራሷን ህይወት መኖሪያ ሰዓት ነው። ዳሴት ቤታ ምን ሆነች ደግሞ? ቤታ ብለው የሚጽፉ ደግሞ መጡ። ማሚዝ ሂሮ ቴንኪው የኔ ውድ፣ አንቺ ገብቶሻል። እግዚአብሔርን ለራሷ ብዬ ነው እንጂ እኔ ለልጁ ደግፌ ምናምን አይደለም። ክርስቶስ ምስክሬ ነው። እውነታውን ስለማውቀው ነው። እዚህ ብዙ እናቶች በእኔ ሰዓት ወልደው ስንት ነገር ያዩትን የብዙ መከራ የሰው ስም እየጠራው አግባብ ስላልሆነ ጓደኞቼ ስለሆኑ ያለፍንበት መከራ ስለሆነ ነው ምን ማድረግ እንዳለባት የነገርኳት። የሚያዋጣት የምታውቅ እሷ ናት። ግን ዴዚ በአሁን ሰዓት አይታችኋታል። ትናንትም በቃ ሺዝ ላቭ አትሰማም ማንንም። ስለዚህ ትልቀቃት፣ ትየው፣ በተቻላት መጠን ትየው። አይታው ካልሆነላት ትመለሳለች። አርዲ ኤጅ ልጅ እንዳትወልድ ኮንዶም ትጠቀም ትበላት። ከዛ በኋላ አይታው ልጅ ካልመጣ ወደ ራሷ ህይወት ትመለሳለች። ከዛ ወዲህ እኔ የመከርኳት ያንን ነው።